ልትተው ያሰበች ሴት የምታሳየህ 4 ምልክቶች። እነዚህን ምልክቶች በፍጹም ችላ ማለት የለብን። እስከመጨረሻው አብራችሁን ቆዩ። የፍቅር ግንኙነቱ እንዲቀጥል የሚያደርገው የመጀመሪያው ነገር ጊዜ መስጠት ነው። ጊዜ መስጠት ካቆመች፣ ከዚህ በፊት ጊዜ የምትሰጥህን ነገሮች ከተወች ማለት ነው። ይሄ ወሳኝ የሆነ ምልክት ነው። እንደዚህ ቀለል አድርገህ ማየት የለብም። ምክንያቱም አንተ ከምታውቃቸው ነገሮች ውጪ እያከናወነች ያለችው ነገር ማለት ነው ከነሱ ውጪም ሊሆን ይችላል፣ እነሱንም አብዝታ እያደረገች ሊሆን ይችላል። ብቻ ለአንተ የሚሆን ጊዜ ካጣች የግድ ቆም ብለን ልታስብ ይገባሃል። ምክንያቱም ካንተ ጋር ለምታሳልፈው ጊዜ ዋጋ መስጠቷን ካቆመች፣ ያንን ጊዜ እየቀነሰች በመጣች ቁጥር ልትተው እንዳሰበች የሚያሳይ የመጀመሪያ ምልክት ነው ማለት ነው። ሁለተኛ በፊት ላይ እንድታስተካክል የምትፈልገው ነገር ሊሆን ይችላል። ብቻ በፍቅር ግንኙነታችሁ ላይ አይታ የምትነግርህ ሐሳብ የምትሰጥህ ነገሮች ሙሉ በሙሉ ስትተው፣ ሰዎች ማንቀጥልበት ማንዘልቅበት ቦታ ላይ ብዙ ሐሳብ አንሰጥም፣ እንዲያስተካክሉ ብዙ ግድ የለንም። ምክንያቱም የኛ ማንላቸው ሰዎች ከሆኑ በቃ ከነርሱ ጋር ደግሞ ለመለያየት ትተናቸው ለመሄድ ካሰብን ብዙም ከግድ አይሰጠንም። ግን አብረውን እንዲሆኑ ስንፈልግ ይሄ እንደዚህ መስተካከል አለበት፣ ይሄ እንደዚህ መደረግ አለበት እያለን የተለያዩ ሐሳቦችን እንሰጣለን። ስለዚህ አንተ እንድትለወጥ ሊሆን ይችላል። በፍቅር ግንኙነታችሁ የሆኑ ነገሮች እንዲስተካከሉም ሆነ እንዲቀጥሉ የሚያሳዩ የተለያዩ አይነት አስተያየቶችን መስጠት ካቆመች፣ መጣር ካቆመች፣ ይሄም ሌላኛው ምልክት ነው። ሶስተኛ በትልቅ በትንሹ ስትጣላ ከሰዎች ጋር በቃ የሚያኖረን ነገር አንደኛው ትዕግስት ነው አይደለ? በትዕግስት እናልፋለን፣ ብዙ ነገሮችን ታግሰን እናልፋለን። ነገር ግን አሁን ላይ ያለችው ፍቅረኛ በትንሹም በትልቁም የምትጣላ ምንም አይነት ትዕግስት ያልፈጠረባት፣ እንደውም በፊት ላይ ቶለሬት አድርጋ የምታልፈውን ነገሮች አሁን ላይ እያነሳች መጣላት ከጀመረች፣ በቃ ለምን እንደዚህ ታደርጋለህ፣ ለምን እንደዚህ ሆነ እያለች በቃ ሁል ጊዜ ኮምፕሌን የምታደርግ አይነት ሰው ከሆነች፣ ስለዚህ ልትተው እያሰበች እንደሆነ የሚያሳይ ሌላኛው ምልክት ነው። በመጨረሻም በሁሉ ነገር መተቸት። ሰዎችን አክሰፕት ስናደርጋቸው ከኛ ጋር ወደፊት ይኖራቸዋል ብለን ስናስብ እንቀበላቸዋለን አይደለ? በቃ ሁሉ ጊዜ የምትተች ከሆነ በቃ ዛሬ እንደዚህ ሆነ እንደዚህ አድርገህ አንተ ሁሉ እንደዚህ የምታደርገው በቃ ስለአንተ ሁሉ ነገር ኮምፕሌን ማድረግ ከሆነ በፊት ላይ አክሰፕት አድርገው የነበረውን አሁን ላይ ግን በቃ ሁሉን ነገር መተቸት ከጀመረች እቺ ሴት ልትተው አስባለች ማለት ነው። ሰዎችን ለመተው ለመለየት ስናስብ ያላቸው ጥሩ ነገር ሁሉ ጠፍቶ መጥፎ ነገራቸው ብቻ ነው የሚታየን። ስለዚህ እንደዚህ የምታደርግ ከሆነ ልብ ብለህ አስተውልና መነጋገርና ማድረግ ያለባችሁን ነገር ተነጋግሮ መወሰን ጥሩ ነው ባይ ነኝ። እነዚህ ምልክቶች ችላ ብለህ አትለፋቸው። ውድ ቤተሰቦቼ እስካሁን አብራችሁን ስለቆያችሁ በጣም አመሰግናለሁ። ለናፊዳር ቲዩብ አዲስ የሆናችሁ ሰብስክራይብ አድርጉ። ልክ እንደዚህ አይነት ጠቃሚና አስፈላጊ የሆኑ ምክሮች ይደርሷችኋል። ላይክ እና ሼር ኮሜንት ማድረግም እንደዚሁ እንዳይረሳ። አመሰግናለሁ። ቻው